በሐዋሳ የነበረኝ ቆይታ ይሄን ይመስል ነበረ። ከዚህ በኋላ ግን አዝናንቶኛል፣ ፈታ አድርገውኛል። ምንም ጥፋት የለባቸውም። ጥፋቱ የኔ ነው። እኔ ነኝ ጥፋተኛው። ለነገሩ ያውቃሉ። በጣም ተንከባክበውኛል ምናምን በይ አረላ ግዴታ ነው። እሺ አስገድደውኝ ነው እያልኩኝ ያለሁት አልተዝናናው። ቆይ ቤተሰቦች ሙሉ ነገሩን ታውቃላችሁ እናንተ። ምንም የሚካድም የሚጠብ የሚል ነገር የለም። በስርዓት በይ። እሺ ሁሉ ነው። አመስግኝን እስቲ አንዴ። አረ እስቲ አመስግኝን። ሁሌ ፕራንክ ሁሌ ነገር ወይኔ። እሺ ካልጠዋችሁ እናንተ የድሬ ሰዎች ናችሁ እንዴ? እንጨዋለን ነን። የድሬም የሐረርም የሶማሊያም ነን። እንጨዋለን። ትቀልድ ጆሮዬን እንደውም እጨዋለሁ ደግሜ። አሁን ቻው በይልኝ ቤተሰቦች ሁሉ። እንዴ ምንድነው ቅማችሁ የተነሳችሁት? አንተ ሰው 5 ቀን ነው 4 ቀን ሙሉ ፕራንክ ሲያደርግ አይደብርህም? ትንሽ እንኳን አይደብርሽም? ተመኝ በቃ ከዚህ በኋላ በቃ እሺ ግልግል። እሺ ቤተሰብ ዞር በል አለለም። እኔ አንተ እያየኝ አላወራም እንዴ? በግድ ነው እንዴ? ጭራሽ በሌሊት ልብስ ትመጣለች። ኧረ ዝም በላት አንተ። ንቀት ነው በሌሊት ልብስ ለቀይረሽ ነይ። ጭራሽ ተኝተሻል እኛን አቁመሽ። ኧረ ወይኔ ኧረ ጆሮሽ እንዲህ ሊፈንዳ ከፈለገ ቶሎ በይ። እሺ ቤተሰብ ይኸው ቻው በይ። እሺ ቤተሰቦች አውሪያ ምን ትይኛለሽ? ከኔ ጋር ነው ከጀርባ ያቱና ታዲያ። እሺ ቤተሰቦች በሐዋሳ የነበረኝ ቆይታ ይሄን ይመስል ነበረ። በጣም አናደውኛል። እኔ መቆየት ፈልጌ ነበር ግን አይ መሄድ አለብን ብለዋል። ስለዚህ እንሄዳለን ማለት ነው። እና አልሄድም። መጀመሪያ አልሄድም ብለሽ አይደል? አንሄድም፣ ብቻችንን ነው የምንሄደው። ሲጀመር እኔ እየተቃጠልኩ በምንድን ነው ምን? አንሄድም። ደስ ሲል ታዲያ እሱን ነው የምፈልገው አለ እኮ እኛ እሱን አንዴ የምንፈልገው እኛ ሁኚ እዚህ እኛ እንሂድ። ኦኬ ከኔ ጋር ነው መሄድ ያልፈለጋችሁት? አንፈልግም፣ አትምጪ። እኔ ላስረክብሽ አልኩ እምቢ አልሽ። በቃ አልሄድም አልሽ። አጋሽ ከፈለግሽ እሺ ካለች እንግዲህ ሞክሪ። ኧረ ማይን የሚዘናት እንሂድ። እሷ ምን በወጣ ጨጓራው የሚቃጠለው የኔ አይበቃም። ምንድነው ይሄን ያክል አስጠልቻችኋለሁ እንዴ? አስጠልቻችኋለሁ። በሌሊት ልብስ መታ ለመሄድኛ ሻንጣ ሸክሜ እንዴ እንዳለጥፍሽ እዚህ አይደለም። ቆይ እዚህ ጋር እኮ ነው የደረሰው። እኔ እንዲህ ጨጓራዬ ማለት ነው ሊወጣ ነው። በሌሊት ይኸው እየነገረኝ በሌሊት እያልካለኝ እድሜ ላንቺ። እሺ ምንድነው የምትፈልገው ከኔ? ሂጂልኝ ልሂድበት እኮ ቻው ልበል። በቃ እሄዳለሁ። እዚህ መቆየት ከኔ ጋር መሄድ ነው አያስጠላችሁም? አልሄድም። አንቺ እዚህ ልኑር ያልሽው ኑሪ አልሽ እኮ ፈቀድን። ወይኔ እኔ ከእናንተ ጋር ነው እንጂ አልኩት። እኔ አንፈልግም እኛ ከአንቺ ጋር መኖር እዚህ ሀገር ላይ። እሺ አትኑር ከኔ ጋር። እኔ ነኝ አይደል የደበርኳችሁ? እኔ ነኝ ያስጠላችሁ? ስለዚህ ችግር የለውም ብቻዬን እሄዳለሁ። እናንተም ደግሞ እንትላላችሁ። ቤተሰቦች በጣም አመሰግናለሁ። ቻው። እሺ መልካም ቆይታ ነበር። በዙራታችን ቤተሰቦቻችን እሺ እኔ እንዴት ልበል ከዚህ በላይ እንደዚህ ወደ ካሜራው ቀርቤ ልበልልህ? እምቢ ካል በጠረባ እዚህ ኮርሼሽ እዚህ ያስገባሻለሁ ሆስፒታል። ተቃጠልኩ እኮ። እሺ ቤተሰቦች ጭራሽ ተቃጠልኩ ትላለች ከሷ። ወይኔ እሺ እናትን የመላጣል ጸጉሬን ተስተካክየዋለሁ። ይሄ ነው የተስተካከለው። ይሄ ቀንዳም ብያለሁ እኔ አላልኩም። እንደውም አሪፍ ነው። ጸጉር ቤት ገብተሽ ምናምን ተረጋጋ። እንደውም ከነገ ወዲያ ትመጫለሽ። ጸጉር ቤት ስትገባ ስትኳኳል አንዳንድ ቀን ሰጥሻለን። አያገባንም። እሺ ዛሬ ግዴታችንን ተወተናል። ቤተሰቦች ቻው ባያቸው። ቻው። እንዴ ነው ቻው የምትይው? በስርዓት እንደዚህ ነው ቻው ባያቸው አለኝ። ቻው አልኩኝ። ልክ አይደለም ሲጀመር ነይ እዚህ እሷ እዚህ መሆን ነው የምትፈልገው ማለት ነው። ገብቶሃል ሀሰን? እሷ እዚህ ነው መሆን የምትፈልገው ማለት ነው። ሰምተሃል ሀሰን? ወሬን አትርገም። የኔን ሪያክሽን ዋና ትሄዳለህ አንተ። አቁሞ ኧረ ድርቀት እንዳታቆም። እኔ በቃ እኔ ማሂና አብረን ሆነን እንመጣለን። ችግር የለውም። እሺ ሂዱ። ችግር አንተ ትሄዳለህ አትሄድም? እኔ እቺ ልጅ በቃ አልቻልናትም። ኧረ ጉዴ
በቃ እየቀለድን ነው። በቃ እየቀለድን ነው። ፈታ በይ። ይኸውልህ ግን ከልብ አንተ ዋና መናደዷ እኮ ነው። ቴንክ ዩ ራስሽ ስልኬን አምጪ። ምንድን ነው እኮ በቃ ዞር። ቤተሰቦች ፕራንክ ነው። ነይ ምንድን ነው? እሰይ ወይኔ ልታለቅስ ነበር። የስ ሂድ። ጨጓራዬን እንዳላችሁ ነው የላጥኩት። ማታ ለሀሰን እኔም ላጥኩት እኮ አሁን ያው አላችኝ። ምን ትዝ አላልሽኝም? እባክሽ ቼክ አላረግሽም። ነምቦ መጣኮ ወይኔ የስ እግዚአብሔርን ደውለሽ አሁን ለሀሰን ትነግሪዋለሽ። ስንት ዓመት አብረን ቆይተናል። ስንት ዓመት አግሽሻለሁ። አንተ ጦጣ ተናግሮ ነው የምር። ከዛ ነገረኝ አስገባናት ይላል። ዋጋዋን እና ነገረኝ። አንተ ነዚህ ሚስጥሬን አወጣ። ከሃዲ ነህ ግን ትገርማለህ። እኔ እኮ እንደውም አንሷታል። ፀጉሬን አስተካክዬ ነበር የመጣሁት። እግዚአብሔር ምኑን የተስተካከለው እዩት እስቲ። ይሄ እንጨት በዚህ እንደውም ብንደን ደግሞ ለወንድሞችሽ አስረክብሻለሁ አልከኛ። አስረክብሻለሁ እኮ አንተ ሳታስረክብ እኔ ራሴ ሂጅ እረከባለሁ። ራሴን አስረክባለሁ። አይ እኔ ስላመጣሽ እኔ አስረክብሻለሁ። ለነበረን ቆይታ ምናምን አመሰግናለሁ። ከአሁን በኋላ አጠገቤ እንዳትደርሱ ሁለታችሁም። አልወዳችሁም። አንተማ ወሬኛ አለቅላቂ። ከአሁን በኋላ አልወዳችሁም ምናምን እድሜ ልክ ተባብራችሁ ያቃጣላችሁኝ ያነሰና እሺ ልቀቀኝ። ወይኔ አንኮን አሁን በሰራባቸው በቃ እወዳችኋለሁ። ምንድን ነበር ያለችው? ከዚህ በኋላ አላገኘሁሽም ምናምን። እወዳለሁ በይኝ፣ ቶሎ በይ በይኝ፣ ቶሎ በይ። ወንድሞቼ ሊሰጠኝ አይደል? ቶሎ በይ። እኔ ወንድሞቼ ራሴ መች ለምንድን ነው የምለው እንዴ? እና ተንከባከቧት ብለው ነው እነሱ። ተንከባከቡ ነው ያለው። በላይ ነይ ቁጭ ነይ። እንደዚህ ልስቀልሽ እንዴ ላርጋት? እሺ ከዚህ በላይ ቤተሰብ ልስቀልሽ ከዚህ በላይ? አዎ ትላለች ደግሞ። ምን ላርግሽ? እሺ ከዚህ በላይ ምን ጎደለብሽ? ምንም። ራሴ መልሳለሁ። ምን አጣሽ? ምንም። አንከራተትኩሽ? አላንከራተትኩ። ተሰቃየሁ እንጂ ተሰቃየሽ? ነይ አልተሰቃየችም። አረለ አጉላሏት፣ መከሯን አሳዩት። ባበላው ባጠጣው፣ በተሸከምኩ፣ ባወረድኩ፣ ባፈረጥኩ፣ ባሷኛው፣ ባዝናናው ጨጓራዬ እንዲህ ቦጨቅ። ኧረ ጉዴ! እንዴት ነሽ? በቃ እንዴት ነው? እንዴት ነሽ? አይ ዛሬ የሆነ ነገር ሆናችኋል። ደስ እግዚአብሔር እንዴት ደስ እንዳለኝ። ቴንክ ዩ ወንድሜ፣ የኔ አባት። ገባኝ። ከፍሎሃል። እንዴ አወቀች ከፍሏል ትላለች። ሙስና ነው ይሄ። ከፍለሽው ነው የምታሰሪው ማለት ነው። ተደብቆ ሰምቶኝ ሚስጥሬን ከነገረ ከፍለው ራስሽ ነግረሽው ነው መጥቶ የነገረኝ። ልጁ ያለ ብር አይንቀሳቀስም። ሀሰን እስካሁን በብር ነበር ነው የምታግዛት። ቀለድን ነው። እሺ አሁን ቶሎ ገብተሽ ቀይሪ፣ እንዳቆይ በእናትሽ። ቁርስ እንጋብዝሻለን። ምን እንላለን? እንዳማረርኳችሁ በነገራችን ላይ ብሶታችሁን በዚህ አጋጣሚ ተናግራችኋል እና ስላማረርኳችሁ